ሰላም ኢትዮጵያ ህዝቦችና አቦች ዲጂታል ነኝ። አልና ማብራራት ሳይኖርብኝ አይቀርም እንጀምራለን። ቲክቶክ ላይ እየተቆራ እኔ ተስፋ በቆረጥኩበት ሰዓት ነው ባይዞ ሪሌሽንሺፕ ውስጥ የገባሁት። አብሶሉትሊ ጨርሼ ክሬዚ ለምን አንድ እውነት አልነግርህም? እኔ 17000 ሴቶች ጠይቆኛል፣ ግን እኔ ቦታ አልሰጥም። ሰላም የዱካ ፋሚሊዎች እንደምን አላችሁ? በአገር ውስጥ ከሀገር ውጭ ያላችሁ እንደተለመደው ሰዓትና ጊዜውን ጠብቀን እናንተን ዘና ፈታ ለማድረግ በአጫጭር ቪዲዮዎች ተከስተናል። እናም እስከ ፕሮግራማችን መጨረሻ ድረስ አብራችሁን ቆዩ። እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ዘወትር በእሸት የሚቀርብላችሁ ዱካ ፋሚሊ እንሆ አሁን ጀምሯል። አዝናኝ፣ አስቂኝ፣ አስተማሪ ቪዲዮዎችን ይዘናል። እስከ መጨረሻ ድረስ ከኛ ጋራ ይሁኑ። ኤኒዌይ ሳምንታችሁ እንዴት ነበር ጋይስ? ሁሉ ሰላም፣ ሁሉ ሸጋ? እኛ ጋር ምርጥ የሆኑ አዳዲስ ወሬዎች አሉ እናንተን ዘና ፈታ የሚያደርጉ። ታዲያ አብሮነታችሁ ከኛ ጋር ፈጽሞ እንዳይለይ እስከ መጨረሻው ከኛ ጋር ፈታ ዘና እንድትሉ እየጋበዝን ወደ ቪዲዮ እንሄዳለን። ማስካቸው ብራም የህንድን ፊልም በጎጃም ምን ሄደሽ ይበለኝ። ሁሉም አንድ አይነት ሙቭ ያላቸው ዲቮቡ አሪልን በቃ ፊልማችን አንድ ስቴፕ ወደ ቦሊውድ መግባቱን የሚያሳይ ቦሊውድ እንዶች ነው እና ወደ ህንዶች እና ታዲያ እዚህ ጋር ያየው ሆሊውድ ነው እንደ ቦሊውድ ነው እንጂ ይመቻችሁ። ለማንኛውም ፊልማችን አንድ ስቴፕ ማደጉን ያው አሳይተውናል፣ ወደናል። ወንድ ልጅ ይመቻችሁ። ህንዶች ግን ይመቻችሁ አልኩኝ። ህንድ አስቆኝ አቅም ስባል አገባብ ጣለው። አቀጠነው አባት በውስጥም አልገቡም። ተከትሏል ሄደ። ይሄ የወጣለት በቃ ሁለቱ ናቸው ደግሞ አይጠልዛትም እንዴች አይ መቻች እኔን ከመረጣችሁ ለዚህ መንደር ትልቅ ድልድይ ይሰራላችኋለሁ።
እኛ እኮ ወንዝ የለም። ወንዙንም አብሬ እሰራላችኋለሁ። This is politics. አያችሁ ፖለቲካ እንደዚህ ነው። እሺ አይ ግን ይገርም አንዳንድ ፖለቲከኛ እንደዚህ እኮ ነው በነገራችን ታአላ ሳክስ የሌለ ነው በቃ እና ፖለቲካ እንደዚህ ሳክስ እኮ በቃ አሁን ግን በቃ ሌላ ነገር አይዞህ ሲያጌጥ ይባላል። አይዞህ እንዲህ ከገባው በኋላ አይዞህ ምን ያደርግልናል? ዞሮበታል ካሜራ ላለም ሮጦ ነጭ ላለሙ አሬ ሰነ ቪዲዮ ሌላ ማለት ወይኔ አባቴ እኔ ጠንበል ለዚህ ነው ስፖርት ማሰራው። በነገራችን ላይ ምን አገናኝ እንዲህ ላለው ተለቃቂ አድርገህ ቆም ተባክ እንዲህ ቦነስ ትክክለኛ እንዲህ ምናምን ትወረወራለህ ማለት ወደ ላይ። ኢትዮጵያ ሲሆን ግን አይተሃል። ኢትዮጵያ ሁሉም የተቀባበለ ኢትዮጵያ በቃ አፍሪካ ውስጥ እኮ ላይ ደርሰህ ትመለሳለህ። እዛ አይተሃል። የሚያስተኙበት ራሱ የሌለው እኮ ነው። በቃ ግን የኛ ነው ደስ የሚለው የኛ ብብትን እየገነጠሉ ከዚህ ወደዛ እንደ ኳስ የተቀባበለ ለዛ እንደዚህ እንትን ይሆን ስትሮንግ ይሆን ከዚህ ሁሉ ተርፈን ሰው ሆነ የምትወጣው። አያችሁ በልጅነታችን ነው ትግል ምን ጀምረው ይመስላችሁ ነው ማለት ነው። እኔ ተስፋ በቆረጥኩበት ሰዓት ነው ባይዞ ሪሌሽንሺፕ ውስጥ የገባሁት። አብሶሉትሊ ጨርሼ ክሬዚ ካት ሌዲ አንት ለመሆን ስወስን ደግሞ ያን ያህል በጣም አሁን እድሜ ገፍቶ ኦልድ ሌዲ ሆኜ እኮ አይደለም። አም ያንግ በምንድን ነው በእንትን ክሎክ ነው እንጂ በባዮሎጂካል ክሎክ ነው እንጂ እንደዛ ብለልናስ ኢቭን ደን አይ ስቲል ሃቭ በጣም ሎንግ ታይም። ግን ሶሳይቲ ፕሬሸር ያደርጋል። ሲንግል መሆን አችልም። ከተመረኩበት ቀን ጀምሮ ኤቭሪባዲ ኤክስፔክትስ ሚ ቱ ጌት ሜሪድ። ግን እግዚአብሔር ካልሰጠ ምንም አይሆን። በአንሄልዚ የሆነ ሪሌሽንሺፕ ውስጥ ገብቼ ይቻላል። ስለዚህ እዛ አይነት ሲቹዌሽን ውስጥ ከመሆን በቃ 7 ድመት ነው ትራቭል አደርጋለሁ። ምን ይፈጠራል? አትሊስት ለራሴ ፕሮቫይድ ማድረግ አያቅተኝ። ማይ በእርግጥ አሪፍ ነገር ነው። ትክክለኛ ነገር ነው የተናገረችው። በነገራችን አንዳንድ ጊዜ ወቅቱን የጠበቀ በቃ ሰዎች በዚህ ጊዜ ካልያዝክ ምናምን ልክ ደርሶ አጋቢ ምናምን ይመስል ብዙ ነገር የሚያወሩብህ ነገር አለ። አብሶ ሴቶች ላይ እንደዚህ አይነት ጫናዎች በጣም ይደርሳሉና አይተህ ከሆነ እዚህ ጋር የምትናገረው ነገር አንሄልዚ የሆነ ሪሌሽንሺፕ ገጥሞኝ ያውቃል አለች። በእርግጥ ብዙ ሰው ታአለ የሰው አፍ በመፍራት እንደዚህ አይነት ነገር ውስጥ በእንደዚህ አይነት ሲቹዌሽን ውስጥ መገኘት ይፈልጋል። ዘሎ ይገባል። አንሄልዚ የሆነ ሪሌሽንሺፕ ውስጥ ይገባልና ግን ከምንም በላይ ምንድነው የሰው አፍ መፍራት ሳይሆን ትክክለኛ የሆነ ራይት የሆነ ጊዜ እስኪመጣ ድረስ መጠበቅ። ከዛ በተጨማሪ ግን በራስ አሁን እሷ እንዳለችው በቃ እኔ እንደኔ ማለት ነው መንገድ አለመዝጋት። እንተማን ማሂ ደስ ለሚያለች ወዳታለሁ። ታውቃለህ ወዳታለሁ። ትወዳታለህ? አሁን እኮ ኦልሬዲ እኮ ጊፍት ያጋለች። ወዳታለሁ። ለምን ትወዳትም ምንም አታመጣም። ኤኒዌይ ለምን አገናኘ ከዛ ጋር ደስ ለኛለች ወዳታለሁ እኮ ምን አሁን እኮ ሀሳቡ እኮ ምንም አይገናኝም። ወዳታለሁ ሌላ ነው። እያወራን ያለንበት ሀሳብ ሌላ ነው። ስለ ማሂ ላውራ ብዬ ነው ወገኖች እኮ ያው ማን ነበር ማሂ ይሄ ልጅ ይወድሻል። ኤኒዌይ ሰምተሽ ከሆነ እና ወደ እሷ ሀሳብ ስንመለስ ሀሳብን ላድርስልህ ያ የምር ነው። አሁን ብዙ ጊዜ ምንድነው በእኛ ሶሳይቲ ምን አለ አንድ ሴት ከተመረቀች ታግባ ምናምን ጥሩ ነው ብታገባ፣ ግን ትክክለኛ የሆነ ትዳር እስካልተገኘ ድረስ ትክክለኛ የሆነ መስመር ላይ እስካልገባች ድረስ የሰው አፍ ምናምን ፈርቶ ያልተገባ ቦታ ላይ ራስን ለምን ሲንግል ሆንኩ እኔ አንተ ገና ቆመህ ልትቀር ትችላለህ። ግን እሷ አሁን የልጅ ጓደኛዬ ነው እሷ ግን ሪል ስናወራ ግን እሷ አንደኛ ነገር ራስን በቃ ምትችል ከሆነና ገብቶሃል ለራስን ማታንስ ከሆነ ግን አሁን አንዳንድ ጊዜ በሰው በቤተሰብ ትከሻ ላይ ስትቆም እንደዚህ አይነት ነገር የሚከሰተው። ግን ራስን ችለህ የምትንቀሳቀስ ከሆነ ምን አገባ አንተ የሷፍ እንኳን አይደለም ራስን ችለህ አይደለም ቤተሰብ ጋር ራሱ ለምንድን ነው ያለ ጊዜው ይሄ ሁሉ ነገር ማሂድ አሁን ብዙ ጊዜ ያለውና
ማሂ ብቻ ናት ኢትዮጵያ ውስጥ ያለች በጣም ትኩረት ተደረገባት። ለምን አታገባም? ባታገባስ ማን ያለው እንደዛ በጣም ብዙ የሷ እንትን ላይ እንደዛ ነው። በቃ ተጽዕኖ ኮሜንቶቹ ላይ ብዙ ጊዜ ያለውና አንቺ ለምን አታገቢ ምናምን ለምን አታገቡ ምን አገባችሁ ስለሱ ኤኒዌይ አሁን ልታገባ ነው እንግዲህ ተደርጋለች። ኮንግራ ማሂ በእርግጥ ያለችው ነገር ትክክለኛ ሀሳብ ነው። እህቶቻችን ማንም ምንም ስላላችሁ ሳይሆን ግን የሆነ ፖይንት አለ ራይት ነው የሆነ ጊዜ የሆነ ፖይንት አለ። አሁን ለምሳሌ ራሴን ማስተዳደር ከቻልኩኝ ብሎ አሁን ለምሳሌ ትዳርን ያን ያክል አስፈላጊ እንዳልሆነ የሚያስቡ ሴቶች አሉ። ስርዓት ይኖራችሁ እሷ ነች የሚባል ደረጃ ዛስ ግሬቲንግ። ከዛ ውጪ ግን ከዛ በኋላ ያለችውና ከዛ በፊት የነበረችው ሁለት የተለያየ ሰዎች ነች። የራሷ አመለካከቱ ሊኖር ይችላል። የሆነ የቀየራትም ነገር ሊኖር ይችላል። ሰውም በህይወቷ ውስጥ ገብቶ ቀይሯት ሊሆን ይችላል። የሷ ጉዳይ ነው፣ እሱ አይመለከተንም። ግን ስለመጀመሪያውና ስለዛ ጊዜ ስለነበረው በደምብ ትቅለበለባለች። ምንድነው ያልኩት? እኔም ተመሳሳይ ነገር ቪዲዮ ሰው አታስወራም። ሜቢ ይኸውላችሁ ራሱ ቪዲዮ ነው ደግሞ አለው። ምናልባት እንትን የሚለው ከሆነ ነው ጊዜ ዛኔ ነው እና ጥሩ ነገርን ይዛችሁ ያንን ባልሰማ ለማለፍ ሞክሩ እንደ ሐሳብ። እኔ እንደዚህ ነበር ያልኩት። አሁን ቪዲዮ ደግማችሁ ማየት ትችላላችሁ። ተምብኔል ላይም ምንም እንትን የለውም አላስወራም የሚል ነው ያለችውን ያረገችውን እንትን ያልኩት እና it is what it is. I think ከዚህ በኋላ እንደዚህ አይነት ቪዲዮ የመስራት ፕሮባቢሊቲ በጣም ለስ ነው። ሰራም አይመስለኝም። በጣም እያስጠላኝ የቀፈፈኝ ነኝ እየሰራሁ ያለሁት። ምክንያቱም ያው ምንቆ ማለፍ እችላለሁ። ነገር ግን አንዳንድ ሰው ጋር ያለው እንትን የሚያስጠላ የሆነ ቢመጣ ቪዲዮም ለተከታታይ ኮሜንቶች አየሁኝ። ምንድነው ችግሩ ብዬ ቪዲዮ አይቼ ነው እየሰራሁ ያለሁት። ብቻ anyway ከዚህ በፊት በነበረው ቪዲዮ አይተን ነበር። ማሂ አይተህ ከሆነ አሌክስ ላይ ዛቻ አድርሳ ነበር። መንገድ ላይ ካገኘሁት አስፈራርታል። መንገድ ላይ ካገኘሁት አላናግረውም ብላ አስፈራርታው ነበር። ኤኒዌይ ለዛ ምላሽ አሌክስ ሰጥቷል። ያው ታሪኩ ተገናኙ ግን የምር አውሩ። አረ ታሪኩ ግልጽ ነው፣ ገብቷል። ታሪኩ ሳይገባ እንዴት ታወራለህ? ታሪኩ ኤኒዌይ ከዚህ በፊት በነበረው አድምጠኛ ከዚህ በፊት በነበረ ሪያክሽን ላይ ይመስለኛል የማሂን ቀድሞ የነበሩ ከሪሌሽኗ በፊት የነበሩ ሂስትሪዎቿ ተልኮለታል ምናምን ለአሌክስ ማለት ነው። እና የተወሰነ ደግሞ በዛ ዙሪያ ሪያክት አድርጎብኛል። በሆነ ጉዳይ ላይ ሪያክት አድርጎባታል። በሷ ቪዲዮ ብቻ በሷ ጉዳይ ላይ በሆነ ቪዲዮ ላይ ሪያክት አድርጓል ይመስለኛል አሌክስ። ስለዚህ ያ ደግሞ ለማሂ ኮንፈርት የሚሰጣት ነገር አልነበረ እና በጣም ቢጋጋል ነገሩ እሷን ብዙ ነገሯን አቢዩዝ የሚያደርግ ነው። ገብቷል? አቢዩዝ የሚያደርግ ነው እና ለዛ ነገር በእርግጥ ፈጣሪ ተፍቷታል። ግን አሌክስ ግን ያልተገባ ነገር ሰርተሃል። ስለዚህ ያልተገባ ነገር ሰርተሃል በሚል ማሂ በማንኛውም ሁኔታ ባገኘው ከሱ ጋር መስራትም አልፈልግም አለ አይደለ? ዛቻ አድርሳ ነበረ። ለዛ ምላሽ አሌክስ ሰጥቷል። ኤኒዌይ አሌክስ የሰጠው ምንም አይመስለኝም። ምንም ይመጣ ነገር የለም። ከአንቺ ጋር ሰራው አልሰራው ጉዳይ አይደለም አይነት ምላሽ ሰጥቷል። እኛ እንደ ዱካ ፋሚሊ ግን ፍቅር ብታደረጁ የኢትዮጵያ ሕዝብ እኛን ወክሎ እናስታርቃቸው ሁለቱን። ግጭታችሁን በረዳ አድርጋችሁ በፍቅር ተስማምታችሁ በተሰሩ ደስ ይለናል። እኛ ዱካዎች ወደ ቀጣይ ቪዲዮ እንሄዳለን። ለንደን አሜሪካ ብትሄድ እኔ ለምን አልነግርም? ወላሂ መካ ላይ ማለት ነው የተለያዩ እግር ዜጎች ናቸው። እኔ ሳላውቅም ምንድነው ምናምን እያስደነገጡኝ ማለት ነው። ሴዶ አይ ኖ ዩ ኢን ኢንስታግራም ኢን ፌስቡክ ኢን ቲክቶክ እያሉ ማለት ነው። I like your strengths ምናምን I like when we see in MMA cage ምናምን እያሉ መቼ ነው MMA ውስጥ ምናምን እዚህ UFC ምናምን ሲሉ ነበር። ያናል እዚህ ጋር ወርጄ ታች ፕሮፌሽናል ሆኖ አንበሳ ምንም ቢርቦ ሳሪ አይበላም። በፍጹም ስራ ሚክሰር ማርሻል አርት ነው አይደል? በሚክሰር ማርሻል አርት ፕሮፌሽናል የለም። እና ድብድብና ወሬ በተግባር ወንድ አብዛኛው ወንድ 90% ወንድ ድብድብ ይችል ይመስለዋል። አይችልም። ድብድብ ለመደባደብ ድብድብ መማር አለብህ፣ መደብደብ አለብህ፣ መደባደብ አለብህ ማለት። እኔ ደግሞ ይሄን እድሜ ሙሉ ስደባደብ ነው ያሳለፍኩት ቴኳንዶ ላይ ማለት። እንዲህ እየጠረብክ ወድቃ ተሰብረ ነው ያሳለፍኩት። እኔ ከ10 ዓመት በላይ ቴኳንዶ ውድድር አድርጌያለሁ። ዋው
ተፈልጬ ነው እዚህ ደረስኩት። አሁን ይፎክሩብህን ስታይ ምን ትላለህ? ምን በቃ ሊፈምሱ ምናምን እንደሆነ ታውቃለህ። ተራሶ ያው እንግዲህ ውሻጮ ተብሎ አንበሳ ሳይተኛ አይደርም አይደል? አመላ የነና አመኪንግ ያቁዛል። ሶ መጀመሪያ ቢንግ ፕሮፌሽናል ይሁኑ መጀመሪያ ፕሮፌሽናል ይሁን ይሳተፍ ውድድር ያደርግ ረጅም በቃ እንደዚህ አይነት ነገር ውጪ ሄዶ ተወዳድሮ ከመጣ እኔ ወጪዎቹ ለምንድን ነው የምቀበለው? የታደገ የተማረ ሴዶ ከዛሬ 20 ምናምን አመት ጋንዲ ሆስፒታል ይዘ 20 ምናምን 30 አልሆነም 20 ምናምን ገና አንድ ፍሬድ እኮ ነው እንዴ በጣም ይገርማል። እኔ እኮ ደውዬ ቀለድ አድርጌ ነበር ታላቂ ወንድሜ ብዬ ነበር። ስለዚህ ልክ ነህ ማለት ነው። እኔ በ3 አመት ያንደኛ ክፍል ገብቻለሁ። ተዋከ በ3 አመት ማለት ያና አለንት እናልኩ ፈጣን ነበርኩ። ፕላስ ደግሞ በወተት ነው ያደግኩት። ወተት እንደፈለኩ አሁን ራሱ ቪዲዮዎች ላይ ወተት ምናምን ታዩት በወተት ነው በቃ ያስላደኩ በቃ ቁመቴ እንትን ነበር። እንደውም መሀል ላይ ነው እንትን ያልኩት እና ለዛ 3 አመት ጠንካራ ያደርጋል ድገተን ፈጣን ያደርጋል። በ3 አመት ክፍል የገቡ እና ጋንዲ ሆስፒታል ነው የተወለድኩ። ከዛሬ 20 ምናምን አመት ይገምቱ አይደለም ምን ብሎ ነው ጠይቀው ጤናማ ነው ወይ አይምሮ ይሰራል ወይ ታስባለህ ወይ ብሎ ነው የጠየቁት። ከጠየቁትም እንደዛ ነው ሳይዶ ነው ስሙ እብድ ነው ወይስ ኖርማል ነው? ደግሞ በጣም ይገርመኝ እኮ አንበሳ ሳር ይበላል አይደለም? አንተ ላም የሆንክ ሰውዬ ይሄ ማጋጨት ነው አንበሳ ምን በጣም እኮ ይገርመኝ። አይደለም እንጂ ለድብድብ ምንድን ነው ያለው? ለመደባደብ ራሱ ልምድ ይጠይቃል። ጀለሲቲ በቃ ከሰንበዲ ገንዲ ለማለት ልምድ ይጠይቃል። አይደለም ከሰይዶ ጋር ይዋጣሉ። ኤኒዌይ ወሲዳል ሰላም ኢትዮጵያ ህዝቦችና አቦች ጊስታ ገና ነኝ። ሱስ እንዳቆምኩ ታውቃላችሁ። ምን ላይ ኢትዮጵያዎች ዛሬ ከማስተሬ ጋር ነው ያለው። አስተማሪ ነው ዋናው አለቃዬ ነው። በጄፍሪ ኤፕስቲን ፋይሎች ላይ ስማቸው ተጠቅሷል። የእሳቸው ስም ገብቷል። ስለሳቸው ዲስከስ ተደርጓል የሚሉ ዜናዎች እየወጡና ብዙዎቻችሁ የሰማችሁ ነው ተስፋ አደርጋለሁ። የተከበራችሁ የቲክቶክ አካውንት ተከታታዮቻችን አቡሽ ዲስታጊና በዚህ ሰዓት እኔ ጋር ቤት አብሮኝ እየኖረ ይገኛል። አስፈላጊውን ነገር ሁሉ እያሟላው ከኔ ጋር ስፖርት እየሰራ ይገኛል። No nigga no 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 እኔ ግራ ይገባኝ ምንድነው ሆዱን ያዘው? ሆዱን ለምን ያዘ አልገባኝ። ሆዱን ያዘ ቆይ ለምን አስፈለገ? ቆይ አይ እሱ ጋር ምንድነው ማስተሬ ምናምን የምን ማስተር ዳንስ ነው የሚያስተምረው። ምን ልታስተምረው ነው? ቆይ ወገቧን ይዘ ወገቡን ይዘ እንጂ ልጁ እኮ እንዲህ ያለ ያየው እኮ ግራ ገብቶታል እኮ ወገቡን ይዞት። ይሄ ሰውዬ ግን አንተ ግን ጠርጥር የምር በጣም ከባድ ነው። ለማንኛውም ለዛሬ ያዘጋጀንላችሁ ቪዲዮ ያዘጋጀነው ቪዲዮ እኔ ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ባላችሁበት ሁሉ ቸር ይጠማችሁ እና እንደተለመደው ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይለይ። ጋይስ እንወዳችኋለን። ባይ ባይ። በስተመጨረሻ ማስተላለፍ የምፈልገው መልእክት አለ። ከሰይዶ ጋር ይዋጣል።